ያው ሲኒየር ሌቭል ፖዚሽኖች ብዙ ጊዜ ይሄን ስህተት ሰርተው ጨርሰውታል፣ አይደጋገሙትም። ግን ለወር ሌቭል የሆነ ፖዚሽን በተለይ ከዞንና ከዞን በታች ላለ ፖዚሽን ላይ ብዙ ጊዜ ምንሰራቸው ስህተቶች ምንድነው? ብዙ ናቸው። ከዛ ውስጥ አንዱን ነው ዛሬ የማነሳው፣ ስለ ኢንተርቪው ኩዌስችን። ሲቪያችሁ በመጀመሪያ ሲቪያችሁ ከብዙ ሰው ጋር ተወዳድሮ እንደሚመጣ ታውቃላችሁ አይደል? ከ1000 ሰው በላይ ወይም ከ800 ሰው በላይ ሰዎች ጋር ተወዳድሮ 5 ሰው ነው የሚቀረው እና ይሄ ማለት ትልቅ እንትን ነው። ላይክ በቃ ባታልፉ ራሱ እንዳለፋችሁ ቁጠሩ። የመጀመሪያ ሁለተኛው እንደዛ ደግሞ ለፍታችሁ አሳር በልቶ የመጣውን ሲቪ ደግሞ ከደረሰ በኋላ ኢንተርቪው ላይ ስትደርሱ የምንሰራቸው ስህተቶች ናቸው። ይሄ ማረም አለብን በተደጋጋሚ ማለት ነው። ፖዚሽኑ የሚለውን ነገር መከተል መቻል አለብን እና ስለ ራሳችሁ ንገሩን የሚል የመጀመሪያ ኢንትሮዳክተሪ ኩዌስችን አለ። ካን ዩ ቴል አስ አባውት ዩርሰልፍ የሚል የመጀመሪያው ኩዌስችን ነው፣ ጥያቄ እና ይሄ ጥያቄ ብዙ ጊዜ እናንተ የምትመልሱት መልስ ልንገራችሁ። አንዳንዶቻችሁ ነው ባይዘው ሁላችሁ ማለት አይደለም። ምንድነው የምትመልሱት? ከከሌ ተወልጄ እናቴ ከሌ ሆነች አባቴ ከሌ ሆነ ከሌን አግብቼ ከሌ ወልጄ ምናምን የምትሉ አላችሁ። እባካችሁ ይሄ አያስፈልግም። ለፖዚሽኑ ምንም ጠቃሚ ነገር አይደለም። ፐርሰናል ፕሮፋይል ለምትወዳደሩበት ፖዚሽን አያስፈልግም። ይሄኛውን ነገር አቮይድ አድርጉት። በሱ ፋንታ ፕላስ ደግሞ ሌላ ምንድነው ኤሌመንተሪ ስኩል ከኤሌመንተሪ ከታች አንደኛ እስከ አምስተኛ ክፍል እንትን ተምሬ ከአምስተኛ እስከ ምናምን ከሌ ተብሬ ምናምን እባካችሁ ይሄም አያስፈልግም። የሚያስፈልገው ነገር ፖዚሽኑ አድቨርታይዝ ሲደረግ ዲግሪና ከዛ በላይ ከሆነ እነሱ ዲግሪ እንዳላችሁ አይተው ነው ሾርት ሊስት ያደርጓችሁ። ሶ ምንድነው የምትነግሯቸው? ትንሽ ስለናንተ ላልክ አይን መፈቻ እንዲሆናቸው ዲግሪ እንደዚህ ቦታ ተምሬ ምናምን ብላችሁ ሃየር ሌቭል ኤጁኬሽን የምንላቸውን ነገሮች መጠቃቀስ ትችላላችሁ። ፖዚሽኑን እንደዚህ ሃየር ሌቭል የሚፈልግ ከሆነ ማለት ነው። ለምሳሌ ደግሞ ፖዚሽኑ የድራይቨር ፖዚሽን ሹፌር ቢሆን የሚፈልገው ኢንኬዝ ዲፕሎማ ሊፈልጉ ይችላሉ። ዲፕሎማ በአውቶ ሜካኒክስ ኦር ምናምን ዲፕሎማ በአውቶ ሜካኒክስ ተምሬያለሁ የሚለውን ነገር እንድትነግሯቸው ነው የሚፈልጉ።